እኔ የሆነ ኤፍራታ በጣም እያሳዘነችኝ ነው። ምስኪን አንዳንዴ ሰው የውስጡ ሳናውቅነት አሁን የምንፈርደው ነገር አለና እሱ ነው የተሰማኝ ማለት ነው። ያ ሁሉም በእርግጥ ባየው ነገር ነው የሚፈርደው። ግን አንድ ሰው የሆነ የውስጡ አውጥቶ መናገር የማይፈልገው ነገር የሰውን ብሎ ይሁን የራሱ ብሎ እንትን ሲል ያው የማይናገረው ነገር አለ። ሰው ሁሉም አያወራም። የውስጡን ብዙ የሚይዘው ነገር አለ። የሚናገረው ነገር አለ፣ የሚይዘው ነገር አለ። ያን ደግሞ እሱ ብቻና ፈጣሪ ነው የሚያውቀው። ስለዚህ ሳናቅ የምንፈርደው ነገር አለና እሷ እኛ በምናውቀው ናታን እንዳይጎዳ ብላ ይሄን ሁሉም አድርጋለች። ናታ ብቻ አይደለም ቤተሰቡ ሁሉም ነው። ሰሞች ትላንትና ሰምታችኋል። ትላንት ወደ ትመጫለስ ወይስ ሰፈራችሁ ነው? ካልሆነ ቤቱ ገብቼ ሁሉም ልበጥብጠው ሲላት ባትፈልግም ያ ሁሉም ቤተሰብ ከመጥበጥበጥ አትበጥብጥ እንደው በሱ በጥብጥ ብላ ነው በቃ በቃ እሺ ይመጣለሁ ብላ የፈራችው ማለት ነው። አንደኛ ኤፍራታ በጣም የሚያስፈራት ነገር ብቸኛ ነች። እንደዛ ሆና ነው አደገችው። ቤተሰቦቿን አታውቅም። የምር 2 3 ወንድሞች ቢኖራት ወይም ደግሞ ከነሱ ጋር አድጋ ቢሆን ኖሮ የእነሱም ታማከር በቃ እንደዛ ነው እኔ የተሰማኝ ማለት ነው። ማለት እንደዚህ ቤተሰብ ያለው ቢያንስ 2 ወንድሞች ምናምን ቢኖራት የእነሱ ትናገራለች። አሁን እሷ በቃ ወድቃ ተገኘች። ይሄ ነው ፍርሃት የተሰማት ብዬ አስባለሁኝ። ከዚህ በፊት ጀግና ነበረች ሁላችንም እንደምናውቀው። ላኪን አሁን ግን በቃ የሆነ በደካማ ጎኗን ያሉትን ቤተሰቦቿ አይደሉም። የእሷ የሚሰማት እንደዛ ነው። ተወድቃ ወይም ደግሞ ያው ተጥላ ተገኘች ልጅ ነችና ይህ ነገር ትንሽ ውስጧን ነው ጎዳት። የዛ ነው ይሄን የምታደርገውና አሁን ያው ሰሞኑ ወቅሻት ነበር። አሁን ግን አሳዘነችኝ። በምንድነው አሳዘነችኝ? በቃ ሁሉም የውስጡ ራሱ ያውቀዋል። ወጥቶ አልተናገረም እንጂ ሁሉም የየራሱ ብሶት ምናምን አለውና እና አንቺ ማወተሽ ብሶትሽ ልታወሪ ነው ወይ በሉኝ። እኔ እንደ ፍራታ ብሶት የለብኝም። ነገር ግን ብዙ አሉ ወጥቶ አሁን ሚዲያ ላይ አንዳንድ ነው ስትሰሙ አንዳንድ በቃ በጣም የሚያሳዝን ለምሳሌ ሰሞኑ ኢቢኤስ ላይ ብንሄድ እንደው እሷ ልጅ አሁን ቪዲዮ አረዱት። እንግዲህ ያው ህግ የያዘው ጉዳይ ነው። ግን ያ ሁሉን ብዙ በተናገረችው ራሱ እኔ የተሰማኝ ገና ያልተናገረችው ብዙ ጉድ አለ። ያም ሁሉ ተናግራ ራሱ የተደረኩኝ አልታመነችም። እንደገና አሁን ሌላ እንትን ብለው ነው ተማረችበት ዩኒቨርሲቲ በዚህ ዩኒቨርሲቲ ነው ተማረችው እንደዚህ የሚሉ አንዳንዴ ሰው ፈለገው መናገር አይችልም። እና እቺ ልጅ ከተናገረችው ሁሉም እንደው ብዙ ያልተናገረችው ነገር ይኖራል ብዬ አስባለሁኝና ወታ በተናገረችው ከቲቪው ራሱ አውርደውታል ቪዲዮውን ሁሉም እንዲጠፋና እንደገና መነጋገሪያ እንዲሆን ያደርጉታል። አሁን እዚህ እና እሷ ምን አግናኘው ልትሉኝ ትችላላችሁ። ምላችሁ ፈልጌ ነው። ሰው ልጅ ወሱ ብዙ ነገር አለ። ስለዚህ ኤፍራታ እንረዳት በቃ አሁን ተረዳኋት። ሰሞኑ ቅሻት ነበረና ያን በቃ ሄደ ከማጎናም ቤተሰብ አለመኖሩን አሁን ያለችባቸው የተቀመጠችባቸው ሰዎች እንዳይጎዱ ፕላስ ደግሞ ናዳን እንዳይጎዳ ፈልጋ ነው ይሄ ሁሉ መስዋዕት የምትከፍለው። ከዚህ በኋላ ያለውን አሁን ደግሞ ብዙ ጉዳት ነው አለባት። አሁን ትላንትና ተሰብራለች ማለት እግሯ እጇ ሳይሆን ልቧን ማለት ነው። ከእጅ ከእግር ያው ልብ ስብራት ይብሳል ታውቃላችሁ። እና ይህ የተሰብራት ደግሞ ዳጊና እናትዋ ወይም ደግሞ ገኒ መሆኑን በጆሮዋ በገዛ ጆሮዋ ከዛ በፊት ጽ ብትነግራትም ጽ ያው ማስታወስ እንትን ስለሆነ የሆነ ይመላለሰበታል። ልታምናትም ላታምናትም የሆነ መንታ መንገድ ላይ ነበረች፣ ለማመንም ላለማመንም። ግን ትላንትና ገኒና ናታ ሲያወሩ በጆሮ ተሰማ ምን እንደሆነች አይተናልና አሁን ደግሞ ይሄን ተደረበ። ሰርጓ ደግሞ እንደምታውቁት እሁድ ነው። እሁድ የሚቀጥለው ነው። እኛም ኢድ እሁድ ነው እንግዲህ ያው ኢድ ይመስለኛል። ረመዳን ፈታ ባልሳሳት የፍራዳ ሰርግና ኢድ አንድ ላይ ነው ማሻአላ። ስለዚህ አሁን ያገባት ይሁን እንደዚህ ሆነ አሳዘነችኝ። እንደዚህ ስብር ብላ ስትሄድ ነፍሴ ነው ወጣችኝ ነው በድራማ ነፍሴ ወጣ ይበልኝ ምዳራ በቃ አሳዘነችኝ። አይ ዶንት ኖ ዋይ አላቅም። እና አሳዘነችኝ እና በቃ ሁሉም ነገር ስለማይነገር ሁሉም ሰው ብዙት ይይዛል። ያው የማይብሰው የለም። ሁሉም የራሱ አሳልፎ ታሪክ ይኖራል። እቺው ልጅ ያን መቶባት ነው ከቤተሰብ ብታድግ ኖሮ ሁሉም
እንትን አትልም ነበር። ያፌትን በዚሁ ላይ ይጫወትባትም ነበር። ሞር ደግሞ ሰሞኑን ያው አግቷት ነበር። በዛ ደግሞ ያደረሱባት ነገር አለ እና አሳዘነችኝ ይችላል። በቃ አይዞሽ እሺ እኛ አለንልሽ፣ ምን በቃ በሁሉም ነገር አለንልሽ፣ አብሽሪ አታልቅሺ። ያፌት ግን ስራህን ይስጥ፣ ሌላ ምንም አልልም። ባይ ባይ